ጃኒን ላስገባት። ወንድሜ ጌም ትጫወታለህ? እንጫወታለን። ጃኒ እንዴት ነሽ? አለሁ። ዴቭን ታውቂዋለሽ? አንዴ ዴቭ እንዴት አላውቀውም። ሂዊንስ ታውቂያታለሽ? ታውቂያት? እንዴት ነሽ ጃኒ? ጃኒ ይባላለሁ። እንዴት ነሽ? አለሁልሽ። ሂዊ ይባላለሁ። በቅጽል ስሜ ደግሞ ቾምቤ ብሎ ይጠሩኛል። ዋው እንዴት ነሽ? ደህና ነሽ? አሁን ማን ያወራኝ? ምን አልሽኝ? የወንድ ድምፅ ሰማሁ አይደል? ማን ያወራው? ዴቭ ነው። ኦኬ። አረር ሪጅን የት ነው? ከዱባይ ስትመለሱ የት ነው ያደረጋችሁት? ጆን ዳኒ የኔ ሪጅን መቀየር አለበት። ጃኒ በጣም ነው የምወድሽ። ባይዞ የኔ ቆንጆ በኢየሱስ ክርስቶስ ምን ነው ጃኒ? በኢየሱስ ክርስቶስ እንደዚህ አይነት ነገር እንደማልወድ እያወቃችሁ በገብርኤል በኢየሱስ ክርስቶስ ተዋወቂው ጆንዳኔን አስወጣት በገብርኤል አስወጣት። ተዋወቂው ጃ አሁን ናኦሚ ወይኔ የለም ናኦሚ ሌላ ሰው ጋር እየላከ ነው። ቆይ ይጨርስና ልኮ አስገባዋል። ዲክላይን ባረጉበት ያው ብሮ ሰላም ነገሩ ባይ በጣም ከባድ ነው። እየተሳቀቅ ነው አይደል? ተሳቀቅ አይተሳቀቀው ይመችዋ። ናኦሚ ነሽ ያባል እንዴት ነው? ሰላም ለዚህ ቤት ዋሳብ ዴቭን ታውቀዋለህ? አዎ የቀጠሮ ጌም ከሱ ጋር ተጫወቱ አሉኝ። እኔ ግን እምቢ አልኩ። እኔም ብሎኝ ነበረ። ሂዊን ታውቃታለህ? ታውቃትሽ? አይ ናሆሜ እንዴት ነህ? አለን እግዚአብሔር ይመስገን አለን። በጣም ነው የምወድህ ማደንቅ። በዚህ አጋጣሚ ይወድሃል በጣም ክብር አለኝ ለአንተ በኢየሱስ ስም። ምን ነው ናሆሜ? ናሆም ይወድሃል። አዋራው ቾምቤ ጊፍተር ይባላለሁ በቅጽል ስሜ። የናዝሬቱ ኢየሱስ ዴቪ የመቼን ያባት ይመቻችሁ። ቆይ ጃኒና ነው ምን አንድ ላይ ላስገባችሁ። ቾምቤ አባቴ እንደደበረሽ ናኦሚ ነው። ጃኒ ለምን ነው የምትወጡት? ሰው ንቀት ለምን መሰለህ? በቃ እንትና እንዳታወራ በገብርኤል በቃ አሁን የምደነግጥበትን ፓርት ታውቀዋለህ። በቃ እኔ አልወድም በእግዚአብሔር። አንተ ግን ኖ ጃኒ ዚስ ኢዝ ታለንት ማለት ሌላ አንቺ እንዳሰብሽው አንግል አይደለም። አሁን ቀይረው አንቺ ባሰብሽው ወይ አይደለም። ዚስ ኢዝ ታለንት። ሲሆን ቀይረው ባይዜ ሁለታችሁንም ናሆም ጃኒ በጣም ነው የምወዳችሁ። ባይዜ ሞር ጃኒ ጌታ ኢየሱስ ዝቅ በል አሬ በኢየሱስ የናዝሬቱ ኢየሱስ አራውጣኝ በእናትህ ጆን ዳኒ ምን ነው አሁን ላሳየች ቪዲዮ አላሳይ እንዴ ናኦሚ ቺክ ነች እኮ ቪዲዮ አላሳየ አይደለችም ማለት ታይም እንዴ በቁምጣ የሰራችሁ ቪዲዮ አለ። በቁምጣ የለም። ይኸው በቀሚስ የሰራችሁ ቪዲዮ ካለ እሱን ብቻ ሳይ ሌላ አልፈልግም። ባጭ ቁምጣ ማየት ያለብኝ ነገር አለ። ወይ ናሆሜ የእውነት እንደው በመድኃኒዓለም ንገሪ። ስሚ ድምፅሽ ነው የወጣሽው
ወይስ ሌላ ድምጽ ነው? ላይክ በተፈጥሮ ማለት በልምምድ የመጣ ነው። ተፈጥሮ አይደለም፣ በልምምድ ያመጣሁት ነው። እስኪ አሁን ቀይሩ ቶሎ ቀይሪያት በያት። ቆይ እንዴ እኛ ዝቅም በል እንዴ ስሚኝ አይደለም። አይ ቆይ ስሚ ቮይስ አትዋሽ ነው ወይ አይደለም? እስቲ ቮይስ ቼንጅ አይደለም እንዲህ ብለሽ አውጪ እስቲ ድምጽ። ቴንክ ዩ ሶ ማች ናኦሚ። ልልህ ነበር ገብርኤል ልልህ ነበር። አይደለም ቆይ ቆመሽ አውጪ ይሄን ድምጽ። ይሄው እንዲህ በእግሬ ያለከው መቼ ሳርል ይሄው። እሺ ናኦሚ I swear to God this is my voice ባላለሽ እናት ባላለሽ ባል ብቻ ሳይሆን ቆንጆ የልጅም አለኝ። ገብተሽ እዩ ጃኒ። ለሊት ሩጦ ሄዶ አያውቅም ካልጋ ተነስቶ ማለሽ ትቀየሪበት። አይ አልቀየርበትም ጃኒ ማለት ያውቀዋል። እንደዚህ ይሳል ድምፅ ስታወጪ ላይቭ ደንግጦ አያውቅም። ኦልሬዲ እሱ አዳፕትድ ስላደረገው ይዝናናበታል። እናንተ አሁን አዲስ ነው ለእናንተ። እኔ ከተዋወቅን ጀምሮ ስለምንለት ኢቭን ዘፍንለታለሁ አንዳንዴ ሁላ በወንድ እውነት ነው። ስሚኝማ ወይ አንቺ እንደው እግዚአብሔር ተፈጥሮ ብዙ ነው። አሁን እንዳንቺ አይነት አለ ግን እዚህ ምድር ላይ የለም፣ በጭራሽ ሊኖርም አይችልም። ክርስቶስ በነበረው የኔ ሊኖር አይችልም። ኖርማሊ እሺ ናሆም አሁን ማለት ነው አንተ ፈርተህ ነው። አሁን አዲስ ሰው አስገብቼ ሲደነግጥ ብታይ ደግሞ እንዴት እንደምትስቅ ኒክ ካምፓኒን አስገባውትና መጀመሪያ እንዴት ነህ እንድሪስዬ ምናምን ብሎ እንድሪስዬ እወዳለሁ ትለዋለች። በስሚላህ ወና አይ ጌታ ነው የመረኝ ነው እንዴ አመለጠ ወደኩኝ እየሳኩኝ ነው። አሁን ወንዶች የኛን ድምጽ ሲያስመስሉ የሴት ድምጽ ለምንድነው እንደዛ ማይካበደው? ሴት ልጅ ወንድ ስታስመስል ለምንድነው እንደዚህ? በርግጥ ልክ ነህ። ያለንበት ሁኔታ የጊዜውም ሁኔታ ጥሩ አይደለም። ሰዎች ሊያስቡ ይችላሉ። ግን ይኸውልሽ ልንገርሽ፣ ወንድ ልጅ የሴት ልጅ ድምጽ ማስመሰል ማለት አሁን ለምሳሌ ወንድ ሆኖ የአስቴር አወቀን ዘፈን ምናምን እሷን አስመስሎ የሚዘፈን አለ እንጂ ይሄ ወሬ እንዴ እዚህ የኛ ዘፈን ነው እንጂ ያለ እግዚአብሔር እሱ ነው የመሰለኝ። ድምጽሽ እኮ ደግሞ ድምጽ አይወጣም። ቴድሮስን ድምጽ ይመስላል ይሉኛል። ቴድሮስ ወንዶች የወንዶች ጉዳይ እና እሱ ኢንስታግራሙ ላይ ፖስቶኛል ባይዚ የኔን ድምጽ ይመስላል ምናምን ብሎ ማለት ነው። ባካውቃ በጣም ነው አፕሪሺየት ማለት ይሄ ምን ነው የምታረጊው እዚህ ጋር ምን ያረግሽ? ምንም እዚህ ጋር ባይዚ ሳውጣው ድምጹን እንደ የሴት እንደማውጣው ነው። ቀሎኝ ተጨናንቄ አይደለም ምንም ኢትስ ኖርማል። በቃ ምላስሽ ምንም አታረጊው። ምንም ሴት አፑ እዚህ ጋር ነው። በቃ እዚህ ጋር የሆነ ሴት አፕ አለ። እሱን ነው ማስተካከል። አሁን እሱን ነው ማስተካከለው። እስኪ ለምሳሌ አንድ ቃል አውርተሽ አንድ ቃል የፈጠነ በሁለት ቃል ቀይሩ። እስኪ አንድ ቃል እያወራሽ አየር ላይ ቀይሩ። ጃኒ ናሆሜ ጃኒ ያልሽኝ ከዛ ጃኒን በሴት አድርጊውና ናሆሜን በወንድ አድርጊው። እስኪ ጃኒዬ ናሆሜ እንዴት ናችሁ? ደህና ናችሁ? እስኪ በፍጥነት አውሪ። እንደሱ አታወሪም። አሁን ገባኝ። እኔ ይቀየራል እዚህ የሆነ ነገር በፍጥነት አሁን በበግ ወይ በገባብ ከዛ በበግ ይኸውልሽ እንዴ በበግ በሴት በገባ እንደሱ እንዴት ነው? በበግ ወይ በገባ በበግ ቤት በገባ በበግ ቤት በገባ በበግ ቤት በቃ ራቼ አንተ ያቃታን ቪዲዮ ሰርተው አገሬ ልጅ ነው ባይዜ አብሮ አደጌ ነው። ራቼ አምቦ ታጋሽ ይሄ ሌባ አይራቼ እያየ ነው። ላይፍ ኦፍ ሂዊ ላይ ጌታ የምሬን ነው። አንቺ ማለት ነው እግዚአብሔር ይኸውልሽ፣ እኛ ሀገር እንደው ታለንት ስለማይደነቅ ነው። እግዚአብሔር ነው የምልሽ። አንቺ ውጭ ሀገር ብትሆኚ የት ደርሰሻል? ኢየሱስ እሺ። እነ ማርኮን አይታችኋታል? ለምሳሌ ቲክታክ ላይ ኢቢኤስ ቀርባለች። ኢቢኤስ ቀርበሻል እንዴ? ይቅርታ እኔ ቲቪ አላይም። ለዛ ነው እሺ፣ ቲቪ አላይም እና አልገባኝም፣ ደነገጥኩ። እና ጎበዝ ነሽ። ጌታ ነው የምሬን ነው። ቴንክ ዩ ናኦሚ ቢግ ላቭ ኤንድ ቢግ ሪስፔክት
ዋው 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 ነፍስ ለምን የሚጨነቀው ያስፈራል ነው መጀመሪያ ስገባ ማለት ነው ዴቭ የሚያወራ መሰለኝና እንዴ ዴቭም አፉ አይንቀሳቀስም። ከዛ አሁንም ላሽ አልኩ በስድስት ላሽ ብዬ ከዛ አሁንም እሷ ናት የምታወራው እስቲ ከዛ ድጋሚ ስደግሞ እኮ ነው አልቻልኩም። በቃ ሶሻል ሚዲያ ላይ ሰምታችሁ ከሆነ የቻይና ካምፓኒ በ80 ሚሊዮን ግሮሮዬን ለመግዛት እንትን አቅርቦልኛል። እኔ ደግሞ አልተስማማሁም። 80 ሚሊዮን ብር ያ ለጥናትና ምርምር ማለት ነው። ነቅለው ሊወስዱት ኖ ብሩ የሚሰጡኝ አሁን በህይወት እያለው ነው። ከሞትኩ በኋላ ግን ለጥናትና ምርምር ይፈልጉታል ማለት ነው። ኢትዮጵያዊ ነሽ ቢያስገድሉኝስ? ዛሬ ሰጥተውኝ ነገ ቢያስገድሉኝስ? ሪስክ ነው። ግን ፋሚሊዎች አሉሽ እንዴ? በጣም የምትወድ ሰው ካለ ለእነሱ ሰጥተዋቸው ችግር የለም። ኧረ እባክሽ ልንሆንበት አንቺ ሙቺ ነው አይደለም። ሪስኩን ችግር የለም። በጣም የምትወጂ ፋሚሊ ካለሽ ሪስክ 80 ሚሊዮን ብር ሰተሻቸው ሪስክ አንቺ ታሳድጊላታለሽ። አይ ፋሚሊ ማለት ላይክ በጣም እንዴ ምን አይ እውነትሽ ነው። ይሄ የአሁኑ ሐሳብ ልክ ነሽ። ግን ይሄ የምር እንደዛ የማያረጉ ምናምን ከሆነ ግን ጥሩ እንትን ይመስለኛል። እስቲ ዘፈኛ ዘፈን በዛ ድምጽ ኖ ታለንቴን አላባክንም። ባይዚ ዘፈን እየሰራው ስለሆነ ያው ትንሽ ይበላሽብኛል። ጋር ይሰራሽ በዛ ነው የምታዘፍኝ። በዛ ድምጽ በዛኛው በቾምቤ ድምጽ ኪልዶ ምን ተስኖት ማይለው ድምጽ ያለ ኪልዶ ነምበር 1 አሁን ይሄን ድምጽ እንዴት እንደሚያደርጉት ያለ ቾምቤ እኔ እንትን እገባለሁ። ድምጽሽን እጠራዋለሁ፣ ስምሽን እጠራዋለሁ። ሊገባሽ ቾምቤ አይ ጎበዝ፣ እግዚአብሔርን ጎበዝ። ናሆሜ ጆን ዳንኤል ከላይ ወጥቼ አንዴ ሪጂና ሳይዩልንዳ ወጣሽ ነው 80 ሚሊዮን ማጣውሺ የትኛው ካምፓኒ ነው የጠየቀው? አይ ልክ አይደለም። ሪጂኑ ከዱባይ ከመጣው በኋላ እኮ መቀየር ኳቺ ማው ላይ ብለውሽ ወጥቼ ከላይፍ እኮ በቶጪም መቀየር አትችይም። ሌላ ሆትስፖት የምታበሪበት ስልክ ያስፈልግሻል። ቪፒኤን ኮኔክት ማድረግ አለብሽ ምናምን። እንደዛ እኮ ቀረ እኮ ጆ። እኔ እኮ ሲም አለው ቢሆንም እንትን ነው ያን ያህል አይሰራም ሲም እያለው ውስጡ። እኔ እንጃ ዝም ብዬ ቀይሬ ሲም ካርድ አለሽ? የዱባይ ሲም ካርድ አለሽ? የለኝም። ምን ሰው ቀንሶ ነው? አይደለም። ስንት ሰው አለ? ለቪው አይደለም እባክህ፣ በሱ አይደለም። ፍሎር ሰው ነው የሚቀንሰው። በቃ ኢትዮጵያ ጋር አይደርስም። ላይ ግቡና ጋይስ፣ ኢትዮጵያ ያላችሁ ጃኒ ጋር ነገ ያላችሁ ኮፒ ሊንክ አድርጉላት። ገብታችሁ ሼር ስታደርጉት ወደ ኢትዮጵያ ሪጅን ላይ ይደርሳል። አንዴ ሰርቨሩ ኢትዮጵያ ሰርቨር ላይ ከገባ በኋላ ይስተካከላል። ሄዱ ጋይስ። ጃኒ ጋር እኮ አሜሪካ ነው። የኔ ሪጅን አሜሪካ እኮ። ያኔ ደግሞ ኢትዮጵያ መሰለኝ። ቼክ አላደረኩትም ከዱባይ ከመጣው በኋላ። ለዛ እኮ ነው። አይ ኢትዮጵያ እኮ ሲሆን እኮ አሪፍ አይሆንም። ሪጅን እኮ ኢትዮጵያ ነው። አይ በጣም እርግጠኛ ነኝ። ቢኮዝ አልቀያየርኩትም። የዱባይ ሲም እየመጡ ነው። አሁን ኮፒ ሊንክ ሲያደርጉ ኢትዮጵያ ያሉት አንቺ ጋር መተው ሰርቨር ወደ ኢትዮጵያ ሰርቨር ያመጣዋል። አብዛኛው ከኢትዮጵያ አሁን ጆይን ሲልበት ሰርቨርን ወደ ኢትዮጵያ ይቀይሯል። አሁን እዛው ሳውዲ፣ ዱባይ፣ ኳታር ምናምን እየታየ ነው። ገብቶኛል። ይሰራል። ሁላችሁም ገብታችሁ ኮፒ ሊንክ ሰው ምንም አላለሽም። ይዊ ምን አልከኝ ነው ሚዲያ ምንም አላረጉልሽም። ኢቢኤስ ላይ ቀረበች ተባለ። አይ የሆነ ነገር ምንም አንቺ ፕሮሞት ለማድረግ ምንም አላረጉ። ከዚህ በኋላ እኮ ራሷ ነው ፕሮሞት የምታደርገው ነው። ኦሬዲ አርገዋል። አው ታውቀዋለህ። ኢትዮጵያ ምንም ጥቅም የለውም እኮ አሁን እኮ ቲቪ ላይ ከሚታየው በላይ እሷ ሶሻል ሚዲያ ላይ ሞር ትታያለች። ቲቪ ከሚያየው ሰው በላይ ቲክቶክ ላይ ቪዲዮ ብለቅ እኔ የማስበው ምን መሰለሽ ይዊ አሁን ቲክቶክ ላይ ቪዲዮ መልቀቅ ምናምን ነገር ሰው በቃ ድምጿ በቃ እንደዚህ ነው ብሎ የሆነ ሰዓት ላይ ማየት ያቆማል። ምክንያቱም በቃ ይለምደዋል ድምፁ። አሁን ብታወሪ ኖርማል ነው የሚሆንብኝ። መጀመሪያ ግን ደንግጫለሁ።
ገባሽ? ብዙ ሰው እያየሽ ነው የመጣው ኢትዮጵያ ውስጥ። ግን እኔ አሁን ፕሮሞሽኑ መሆን የነበረበት ኦር ደግሞ አሁን ኢትዮጵያ ውስጥ እንደዚህ በጣም ታለንት ያላት ሴት መባል ያለብሽ ወደ ውጭ ሀገር ምናምን ውጭ ሀገር ያለ ሰው ቢያየው ጥሩ ነው ብዬ ነው የማስበው። ለኔ ያ ልክ ነህ። የምሬን ነው። ቪዲዮ እንሰራለን ብዬ ሪጅናችን ዩኤስኤ ላይ አድርገን አብረን ቪዲዮ እንሰራለን። በእንግሊዘኛ ድምፅ አልተቀየረ ነው አየር ላይ ይሄ ነገር ኢንተርቪው ላይ አሁን ሰይፉ ላይ ቀርበሽ ለዓለም ህዝብ